ሰላም ጤና ይስጥልኝ ከበደ ገዳ እባላለሁ ከአዲስ አበባ ኢትዮጵያ። ዛሬ ስለ ጎል ሴቲንግ ጥቅም ሼር ላደርጋችሁ ነው የገባሁት ማለት ነው። ከዚህ በፊት ጎል ሴቲንግ ስልጠና ወስጄ በህይወቴ ላይ እጅግ በጣም ብዙ ለውጦችን አግኝቻለሁ። በተለይ ጎል ሴቲንግ የሚለውን ስልጠና ስለ ጎል ስለ ግብ እንዴት ግብን ማውጣት እንዳለብኝ እንዴት ግብ መቅረጽ እንዳለብኝ ይሄንን ስልጠና ከመውሰዴ በፊት የነበርኩበት ህይወት ትንሽ ከበድ ይል ነበር። ስልጠናውን የወሰድኩት ኬንያ ናይሮቢ ነበር የምኖረው። በቀጥተኛ ሽያጭ ኢንዱስትሪ ውስጥ እሰራ ነበር። ይሄንን ስልጠና ከመውሰዴ በፊት መሰረታዊ ነገር እንኳን ለማሟላት አቅም አልነበረኝም። የቤት ኪራይ ለመክፈል ምግብ ለመብላት በብዙ ጥያቄ ውስጥ ነበር የነበርኩበት ህይወት ማለት ነውና በመጨረሻ ከበድ በሚል ሁኔታ ውስጥ ነው ጎል ሴቲንግ የሚለውን ስልጠና ያገኘሁት። የምር በጣም መለወጥ ግብ ቀርጬ ስኬታማ መሆን ፈልግ ስለነበረ በደንብ ነው ስልጠናውን የተከታተልኩት። ስልጠናውን ከተከታተልኩ በኋላ መተግበር የነበሩብኝ አሳይመንቶች የቤት ስራዎች ነበሩ። እነሱን ሰልጥኜ ወደ ቤት ሲሄድ የሚሰሩ ብዙ ተግባራቶች ስለነበሩ የአመት ግቤን የወራት እንዲሁም ደግሞ እንዴት ወደ ቀን አውርጄ መስራት እንዳለብኝ እንዴት ውጤታማ መሆን እንዳለብኝ የምፈልገውን ውጤት የምፈልገውን ገቢ እንዲሁ በትልቁ አስቤ በመኞት ከመሄድ ባሻገር እንዴት ነው ወደ እለት አምጥቼ መስራት ያለብኝ የሚለውን በደንብ ፕላን አወጣው። በዛ መሰረት ለመስራት በዛ መሰረት ለመተግበር በትኩረት ነው መስራት የጀመርኩት። ብዙ ጊዜ ግብ የሚለውን ስልጠና ስትወስዱ የግድ ትኩረት ማድረግ በጣም አስፈላጊ ነው። እንዳናተኩር የሚያደርጉ በለመድነው መንገድ እንድንኖር የሚያደርጉ ብዙ ነገሮች አሉ። ግን ነገ ያቀድነው ያለምነው ቦታ ላይ ለመድረስ የግድ ዛሬ ዲሲፕሊን መሆን ዋጋ መክፈል አስፈላጊ ስለነበረ ድሮ ማድረጋቸውን ነገሮች ትቼ ዲሲፕሊን ሆኜ በፕሮግራም ጊዜን በአግባቡ መጠቀም ጀመርኩኝ። በፕሮግራም መመራት ጀመርኩኝ። በዚህ ሁኔታ ውስጥ ይሄንን ህይወት የማያውቁ ብዙ ሰዎች ሲፎግሩ ነበር። በጣም ሲሪየሱን ካካበድክ ምናምን ይሉኝ ነበር ጓደኞቼና በሚገርም ሁኔታ በቀረጽኩት ግብ መሰረት መኖር ከጀመርኩ ከ3 ወር በኋላ ሌላ ተአምር የሚመስል ህይወት ውስጥ ነው የገባሁት። በፊት ስለ ቤት ኪራይ ሲቸግረኝ የነበረው ስለምበላው ሲቸግረኝ የነበረው ሰው አስታውሳለሁ። ገቢዬ $100 አይበልጥም ነበር አቨሬጅ እና በግብ ስልጠና መሰረት ግቤን ቀርጬ በዛው መሰረት ሰርቼ ከ3 ወር በኋላ ከ10 እጥፍ በላይ ነው ያሳካሁት። በደንብ ነው ማስታውሰው። ከ2 አመት በፊት ነው $1250 ነበር የሆነው ገቢዬና በቃ የሚገርም ነበር። በሚያቁኝ ጓደኞቼ አብሬያቸው በመኖራቸው ጓደኞቼ ትልቅ መነቃቃት ነው የፈጠረው። ስለዚህ ለኔም ትልቅ ረፍት ነው የሆነኝ። ጥያቄዎቼ መሰረታዊ ነገሮቼ አለፉ። ከዛ በኋላ የበለጠ ትልልቅ ነገሮችን እንዳቀድ አቅም ሰጠኝ፣ ጉልበት ሰጠኝ። እንግዲህ ጎል ሴቲንግ የሚለውን ስልጠና ከወሰድክ 2 አመት አልፎኛል። ባለፉት 2 አመታት ውስጥ ማክሲመም ወራዊ ገቢን እስከ $2500 በኢትዮጵያ ወደ 75000 ብር ድረስ ማድረስ ይያለው። ይህን ስልጠና ከወሰድኩ በኋላ በነበርኩበት ኢንዱስትሪ ውስጥ ደግሞ ሽልማቶች ነበሩና 2 ሀገሮችን መጎብኘት ይያለው። በመሰራበት ኩባያ ሙሉ ወጪ ተችዬ ዱባይና ቻይና የተለያዩ ቦታዎችን ሁሉንም የፕሌን ሁሉን ወጪ የምግብ 5 ስታር ሆቴል ላይ አርፌ የተለያዩ ቦታዎችን መጎብኘት ይያለው። በሽልማት መልክ ደግሞ ወደ $10000 በካሽ መሸለም ይያለውና እጅግ በጣም ነው ህይወቴን የቀየረው። በጣም ግራ በገባኝ እንዴት ነው መሆነው እንዴት ነው ህይወት እንዲመቀጥለው የሚል ጥያቄ ውስጥ ነው የነበርኩትና ከዛ አልፎ እንግዲህ ባለፉት 2 አመታት የወሰድኩትን ስልጠና አፕላይ አድርጌ የኔን ህይወት ብቻ ሳይሆን የእውነት ለመናገር የብዙ ሺህ ሰዎችን በማሰልጠን ግብ ቀርጸው ህይወታቸውን እንዲመሩ ብዙ ስልጠናዎችን በተለያዩ ሀገሮች ላይ ኢትዮጵያን ጨምሮ ሌሎች ሀገሮች ላይ ማሰልጠን ይያለው። እኔ ብቻ ሳልሆን የተጠቀምኩትን ለሌሎች በማካፈሌ እንደኔ የተሸለሙ ብዙ ሰዎች አሉ። የካሽ የተለያዩ ሀገሮችን እንዲሁም ደግሞ በህይወታቸው ላይ የራሳቸውን የቤተሰባቸውን የጓደኞቻቸውን ላይፍ የቀየሩ ሰዎች አሉና ብዙ ጊዜ ችግር ውስጥ ስንሆን ችግሩ ከመብዛቱ የተነሳ የምንቀየር ምንለወጥ መፍትሄ ያለ አይመስልንም። ነገር ግን በደንብ በተዘጋጀ ሰው ሲርበው ለመብላት የሚጓጓውን ያክል ስኬትን ተርቦ የሚፈልገውን ነገር በግልጽ አውቆ ያንን ለማሳካት
ቆርጦ ከተነሳ የሚፈልገውን ነገር ማሳካት ግቡን ከግብ ማድረስ እንደሚችል አምናለሁ። ስላዳመጣችሁኝ አመሰግናለሁ።